ሰላም ሰላም ውድ የቻናላችን ቤተሰቦች፣ ዛሬ ያበደው ፍቅሬ ክፍል 3 ወደ እናንተ ይዘንላችሁ ልንቀርብ ነው። እናንተም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወሉን በመጫን ቤተሰብ ትሆኑ ጋበዝናችሁ። ያበደው ፍቅሬ ክፍል 3 እንደዚህ ይዘንላችሁ ቀርበናል። በክፍል 2 እንዲህ ነበር ያቆምነው እና ሙሉ ነገር እንደዚህ ሊቀጥል ነው። አዋራ አይሆንም። እናቴ አንገቷን ከመደፋ የሆነ ሀሳብ በውስጥ ይመጣልኝ እንደማደርገው እርግጠኛ ሆንኩኝ ብለን ነበር በክፍል 2 ያቆምነው። ዛሬ በክፍል 3 ምንድነው የምታደርገው ቢለው መልሱ ወደ እናንተ ይዘንላችሁ እንቀርባለን። አብራችሁን ቆዩ። እናንተም ይህንን ትረካ ለሰዎች እንዲደርስ ሼር በማድረግ ተባበሩ እንላለን። መልካም ቆይታ ብለናል። ክፍል 3 እንዲቀጥላል። ወደ ትረካው አልፈናል። ቤት እንደደረስን ውጭ አድርጋ የምክር ናዳ አውረደችብኝ። አንዱን ምግብ ከልቤ ሆኜ አላሰማኋትም። እንዴት እንደማደርገው እቅድ እያወጣሁ ነበር። ሁሌም ማክሰኞ ቀን እናቴ ገበያ ትሄዳለች። ያሰብኩትን ለማድረግ ከዚህ ቀን ውጪ የተመቸ ቀን እንደሌለ አውቃለሁ። ስለዚህ ማክሰኞ መጠበቅ አለብኝ። የምጥ ቀን እሁድ አለፈ። ሰኞ መጣ። ብርድ ልብስ ክንብንብ ብዬ የተኛው መሰልኩኝ። እማዬ ቤት ውስጥ ወዲህ ወዲያ ስትል እንቅስቃሴ ይሰማል። አጠገቤ መጣችና አንቺ ሚጣ ብላ አጠራችኝ። ባልሰማ ዝም ብያት የተኛውን እንዲመስል ጣርኩኝ። ምክንያቱም ከዚህ በኋላ ትምህርት ቤት መሄድ፣ ከጓደኞቼ ጋር ከሌሎች ተማሪዎች ጋር መዋረድ አልፈልግም። እኛ ላለንበት ማህበረሰብ ይህ ከባድ ነው። መደፈር የሚያውቀው ሳይቀር የሆነች ልጅ ዲቃላ ረገዘች፣ ድሮም ሴት ያሳደገው ብለው እኔም ብቻ ሲሆን ብርቷንና ጭምር ነው የሚሰድቡብኝ። አንቺ ሚጣ ተነሺ፣ እንቅልፍ እንዳልወሰደሽ አውቃለሁ አለችኝ። ምንም ማምለጫ የለኝም። ፊቴን ቀስ ብዬ ገለጥኩና አጠገቤ ቆመችው ድንቅ ሴት ከታች ወደ ላይ አዩዋት። እማዬ ናት። ጎንበስ ብላ በስስት እያየች ከተኛውበት ቀና ብዬ ቁጭ እንዳልኩኝ አጠገቤ መጣችና ጥምጥም ብላ አቀፈችኝ። ልጄ፣ የኔ ስስት ዓለሜ፣ አንቺ እኮ ዓለሜ ነሽ የኔ ብቻ። በዚህ ዕድሜሽ እንደዚህ ስብር አትበይብኝ። ምን ያክል እንደሚያም ከአንቺ በላይ ይገባኛል። ህመምሽ ከአንቺ የበለጠ ይለመኛል። ነገር ግን ቁጭ ብላ በእንባ ያለፈው መራር ጊዜ በማሰብ ነጋችንን አናጨልም። ልጄ ተማሪልኝ፣ ልክ እንደምትመኙ ዶክተር ትሆኚልኛለሽ አለችኝ። እማ እኔ ትምህርት ቤት አልሄድም። እምባዬ ከዓይኔ ኮብልል አለ። እየተንሰቀሰቁ ማልቀስ ጀመርኩ። አይ እንግዲህ የመለቅሶ ነው አለችኝ ቆጣ ብላ። ይህን ቆጣዋን አውቀዋለሁ። ምን አባሽ የታባሽ የሚባል አይነት ቆጣ አይደለም። ቃሏ እና ፊቷ ላይ መፍትሄ ያለው ከሚል መልእክት ጋር ነበር የምትናገረው። ለቅሷን አቁሜ የምትለኝን ለመስማት ተዘጋጀው። ልብ ብለሽ ስሚ የኔ ልጅ በሚገባን ቋንቋ አስረዳችኝ። ሙሉ ለሙሉ ነው ሐሳቤን ያስቀየረችኝ። የኔ እቅድ የነበረው ገበያ ስትሄድ የገዛሁትን የአይጥ መርዝ ጠጥቼ ይችን ዓለም መሰናበት እንቁዋን እናቴን ግን እቅዴ ሁሉ ቀድማ ደረሰችበት። አዲስ እቅድ ከነገረችኝ በኋላ እንዲህ አለችኝ። ያቀድሽውን ሁሉ ደርሼበታል። የሚጣይ መርዝ ልጠጪ ነበር አይደል? ክው ብዬ ነበር የደነገጥኩት። እንዴት ሆነ? ከኔ ባለሱቅን ውጪ እኮ መግዛት የሚያውቅ አልነበርም አልኳት። ምን ያክል እንደምትደነግጥ ልታዝንብኝ እንደምችል እያሰብኩ ፊት ለፊት ያለችውን ሴት ግን ፈጽሞ መረጋጋት ነበር የሚታይባት። ባለሱቁ በአንዴ 3 ስትገዢ ተጠራጥሮ በመንገድ ሻል ጠርቶ ነገረኝ። አልዋሽሽም እንደሰማሁት ነበር ምድሩ የከበደኝ። ቶሎ ብዬ ቤት ስመጣ በረንዳ ቁጭ ብለሽ ያገኘሁሽ። ያኔ ወደ ቤት ገብቼ የደበቅሽውን ፈልጌ ያገኘሁት ወሰድኩት። ይቅርታ እማ፣ ሁሉን ነገር ጨልሞብኛል። ብሶት አንቺ አንገት ደፋሽ አልኳት። ይገባኛል ሚጣዬ፣ አሁን ስለቀደሽ ምን ትይኛለሽ ብላ ሐሳቤን ጠየቀችኝ። እኔም ለእናቴ እንዲህ ናት አስፈላጊና ያለችውን ነገር ላይ ምን ታስቢያለሽ ብላ ትመክረኛለች።
ምንም እንኳን ከልቤ ባልሰማትም ወይም እሷ እያወራች ለጨዋታ ከጓደኞች ሲጠሩ ሳልጨርስ ሮጬ ብሄድም ወይም ደግሞ የልጅ ሀሳብ ነግሪያት ሆዷ ይዛ ፍርፍር ብላ ብስቅም እናቴ ልጄ ናት ብላ ልትነግረኝ እንደሚገባኝ ያሰበችው ለእኔ ከመንገር ወደኋላ አትልም ነበር። በሀሳብ ጭልጥ ብዬ ሲሄድ ምን ትያለሽ እያልኩሽ እኮ ነው የሚጣይ አለችኝ። ዘልዬ ጥምጥም አልኩባት። እጅግ በጣም ምርጥ ሀሳብ ነው፣ ቶሎ ብለን እናደርገው አልኳት። ኦ ልጄ እስከምትወልጂ ድረስ እንደፈለግሽ መስለን መሮጥ የለም። አሁን በሙፍ ቁርስ እንብላ፣ ያልኩሽን እናደርጋለን። ለብቻዬ ሌላ ጀንበር መጣች መሰለኝ። ብሩህ ተስፋ የተሰለፍንበት አውቶቡስ መስኮት በትንሹ ከፈትኩኝ። በመስኮት የሚገባው ቀዝቃዛ አየር ከንፋስ ጋር ተቀላቅሎ በጆሮዬ ላይ ቢያፏጭም ምቾት አልነሳኝም። በመስታወት ውስጥ አሻግሬ ሰማዩን ስመለከት ፀሐይ ደም የተነከረች ሻማ መስላ ከወደ ምስራቅ ብቅ ማለት ጀምራለች። በፎቶግራፍ መቅረጽ ያለበት ድንቅ የተፈጥሮ ውበት ነው። አይኔን አድማሱ ላይ ሰክቼ በራሴና ከቀናት በፊት የነበረውን ነገር ማስታወስ ጀመርኩኝ። ልክ እንደዚያ ስብርብር ክትክት ብዬ በነበረበት ሰዓት፣ ራሴን ላጠፋ ጫፍ በደረስኩበት ሰዓት ሀሳቤን አስቀይራ በደስታ ያስፈነጠዘኝ የእናቴ እቅድ ይህ ነበረ። ሁሉም ሰው የሚያውቀው የአባትሽ ወንድም አጎትሽ ያለው አዲስ አበባ ነው። እንዲህ አላስጨረስኳትም። እሱ እኮ እዚያ መሆኑን ለምን ይጠቅመኛል? እዛ የምንሄደው እሱ አንቺን ለማስተማር ጠርቶሻል። እኔ ደግሞ ከአንቺ አልለይም ብዬ ነው አለ። ይሄ ለሚጠይቀው ሁሉ እነግረዋለሁ። እሺ ግን መቼ ነው አጎቴ ጋር እንሄዳለን? መቼም አጎቴ ጋር እንሄድም አትኝም አይደል? አይኗን እያየሁ ጠየኳት። ለጊዜው የምናርፈው እሱ ጋር ነው። ትላንት ማታ ሱቅ ሄጄ ደውዬለት ነበረ። ባይዋጥለትም ሁሉን ነገር በዝርዝር ነግሮኛል። ምን እያልሽ ነውማ? የወንድሜ ልጅ ብሎ አንድ ቀን እንኳን ዞር ብሎ ላላየሽ አንቺ ሳይቀር ወንድሙን እንደገደልሽበት ለሚጠላሽ ሰው ነገርሽው አልኳት። ያልጠበቅኩት ነገር ነው። አዎ እኔም አንቺን ይህንን ተጽዕኖ መቋቋም እንችላለን። ይህንን ብንል እንኳን የኔ ችግር የለው። አንቺ ግን ይከብድሻል። ለሕክምና ክትትል ሆነ ለትምህርትሽ እዛ አዲስ አበባ ይሻልሻል። ግን እዚህ ሄድሽም ምንም እዛ ሄደን ምን ሰርተን እንዴት እንኖራለን? እንዴት ይኮናል? ግራ ግብት አለኝ። እሱን እያሰብሽ እኔ አስቤያለሁ። እናትሽ ለአንቺ አላንስም። አንቺም ልጅሽን ማኖር አይከብደኝም። ዳገት ወጥቼ ሆነ ቁልቁለት ወርጄ ህልምሽን እንድታሳኪ ያደርግሻለሁ። ታዲያ ለዚህ አንቺ ጥንካሬ ወሳኝ ነው። በያው ለጠየቅኩሽ ሁሉ ካልኩሽ ውጪ እንዳትናገሪ፣ ነገሮች ላስተካክል፣ በጥቂት ቀናት ውስጥ እንሄዳለን አለችኝ። ከሀሳብ ስመለስ እናቴ ዞር ብዬ አየኋት። ጭልጥ ያለ እንቅልፍ ውስጥ ናት። መስኮቱን ተደግፌ አይኔ አድማሱ ላይ ተተክሏል። የኔ አካላት ቅጥነት ጋር ሲነጻጸር ሆዴ ትልቅ ሆኖ ላየው ይሰቀጥጣል። ምጤ መጥቶ ሆስፒታል ገብቼ አይዞሽ በርቺ ግፊ፣ አይዞሽ እንደሱ በርቺ ግፊ ብዙ ደጋግማ ቢሉኝ ያለኝን አቅም አሟጥጬ በምጥ ልጅ ልወልድ አልቻልኩም። እኔ ግን ቅጥነት ድክመት አለብኝ የሚሉትን በሰመመን ይሰማኛል። የልቧ ምት በጣም እየወረደ ነው። በአስቸኳይ ዶክተር ፋሲል ጥሩ፣ ልትሞት ነው ማለት ነው። የሰዎች ማሯሯጥ ድምፅ ተሰማኝ። ትንሽ ቆየት ብሎ ደግሞ በአስቸኳይ ወደ ቀዶ ጥገና ክፍል አስገቧት። ይችን የምታክል ትንሽ ልጅ እንዴት በምጥ እንድትወልድ ታደርጋላችሁ? ይቅርታ ዶክተር ፋሲል፣ እናቷ ልትፈቅድ አልቻለችም። በሆስፒታል አልጋ እየተገፋው እየወሰዱኝ ያለ አይኔ ለመግለጥ ሞከርኩም። እናቴ በጭላንጭላ አየኋት። የአልጋ ጠርዝ ላይ ይዛ በለቅሶ እየተከተለችኝ ነው።
የሆነ ክፍል አስገባችና በሩን ዘግተው ለመጨረሻ ጊዜ የሰማሁት የእናቴ ድምፅ ልጄን አድኑልኝ፣ ልጄን አድኑልኝ ትላለች። እርስ በራሳቸው ሲነጋገሩ ይሰማኛል። ከሁለት አንዱ አይተርፍም፣ ካልፈጠንን ግን ልጅቷ በሆዷ ያለው የምናጣው ፍጠኑ። በጭንቅ ግራ ቀኝ ስወዛወዝ ከፊት ለፊት ያለው የሰፋሪ ወንበር ላይ ተደግፌ ግንባሩን ሲመታኝ ወንበሩ ካለውበት አስፈሪህን ቀሰቀሰኝ። ተመስገን በሕይወት አለሁ አልኩኝ። እጄን ሰድጄ ሆዴ እንዳበስኩት አሁንም ያቺ ትንሽ ሚጢጥዬ ሆዴ አለች። ረዳቱ ጮክ ብሎ ለምሳ 20 ደቂቃ ነው፣ ከዚህ በኋላ መቆየት አንችል አለ። እናትን ዞር ብዬ ሳያት ወደ ኋላ ልቅጥ ብላ ተኝታለች። እሷም እንደኔ አስፈሪህን እያየችው ትከሻዬን ወድወት አድርጋ ነቃች። አውቶቡስ ሲቆም ወርደን ምሳ በልተን የሚያስፈልገውን ሸማምተን ተመለስን። ከኔ በላይ እናቴ ፊት ላይ የማየው ተስፋና ደስታ አቅሌን ሊያስተኝ ደርሷል። ወንበሩ ላይ እንደተቀመጥኩ አንገቴን ወደ እሷ ስቤ እቅፍ አደረገችኝ። ልቤ ሰርስሮ የሚገባውን የእናት ጠረን አሸተትኩኝ። እማ ማን ሊያቀኝ ይችላል አልኩኝ በውስጤ። ከፊቴ ደጅ ሆኜ ወኔ ብርታት የምትሰጠኝ፣ ሐዘኔ ከኔ በላይ የሚያሳዝናት፣ በደስታ የምትደሰት፣ ችግሮችን ቀድማ የምትጋፈጥ እናት አለችኝ እኮ እማዬ። ከወራት በኋላ አጎቴ ያሰብኩት ያክል አልጨከነብንም። የራሳችን ቤት ተከራይተን እስክንወጣ ድረስ አንድ ክፍል ቤት ምግብ ሰጥቶን ነበር። እኛም ብዙ ጊዜ ሳናሳልፍ ገጠር ያለውን የአባቴን ቤተሰቦች ማለትም የአያቶቼን ውርስ የሆነውን የእርሻ መሬት ብዙ ዓመታት አከራይተን ለፈለገው ሰው አከራይተን ጥሩ ገንዘብ አገኘ። እማዬ ጊዜ ሳታጠፋ ነበር በብሩ ጀበና፣ ቡና፣ ጠዋት ቂንጬ፣ ጨጨብሳ እና አንዳንድ ለቁርስ የሚሆኑ ምግቦችን፣ ማታ ደግሞ ድንች እየቀቀለች ፓንች መሸጥ የጀመረችው። በጥቂት ጊዜ ውስጥ ብዙ ደንበኞች ማፍራት ቻለች። ስራዋ ትርፋማ እየሆነ ሲመጣ የራሳችን ቤት ተከራይተን ከአጎቴ ቤት በሰላም ወጣን። በቀጫጫና ባልጠነከረው ሰውነቴ ላይ የሆዴ ትልቅነት ሲታይ ልክ በህልሜ እንዳየሁት ያስፈራኛል። አምላኬ ሆይ ህልሜን እውን አታድርገው በልቤ ጸለይኩኝ። በምጥ መውለድ አልችልም ተብሎ ስለተወሰነ በቀዶ ጥገና ልጄን ወለድኩኝ። እነሱ ባይሉም እንኳን በምጥ አልወልድም ብዬ ነበር የምለው። ህልሜ እውን አይሆንም። ሆዴ ውስጥ ያለው እንደ እንቅፋት ያሰብኳት እጠላው የነበረው ልጅ አምጥተው ክንዴ ላይ ሲያስቀምጡ ስፍስፍ የሚያደርግ ስሜት ተሰማኝ። ሴት ልጅ ናት። እናቴ በሐዘን የመረሳብኝ ስትላት ስሟን ምናሴ ያለቻት። ልጄ ትንሽ ጠንካራ ስትል ትምህርት ካቆምኩበት 7ኛ ክፍል ቀጠልኩ። ቀናቶች ሳምንታት፣ ወራቶች ዓመታት እየወለዱ የ12ኛ ክፍል የዩኒቨርሲቲ መግቢያ ፈተና ተፈተንኩኝ። ልጄም እንደ እኔ እሳት የላሰች ተማሪ ሆነች። ከእሷ ጋር ሲሆን ቦርቅ ያልጨረስኩትን ልጅነት ይመጣብኛል እና ሁሌም ቢሆን ከልጄ ጋር ልጅ ነኝ። ያለፈውን ህይወቴ በእሷ